የሀምሳ ሰው አይደለም የሀምሳ ሰሃባ አጅር ነው የምታገኘው። አዩ ለኸዋት ነገሩ ከባድ ነው። እውነትም ከባድ ነው። በአሁኑ ሰዓት ታዩታላችሁ። ምንድነው ያለን አኺረ ዘማን ነብዩ አለይሂ ሰላቱ ወሰላም እንደዛው ማን ነው አኺረ ዘማን አሉ قال يشربون الخمر ويسمونها بغير اسمها ምንድነው ኸምር ይጠጡና ከዛ በኋላ ስም ይቀይሩልታል። ዚናም ሐላል ያደርጉታል። እንደምታውቁት ነው ዛሬ አንድ ሰው ፍቅረኛ አለው። ምንድነው ፍቅረኛ ግንኙነት ያደርጋል፣ ዚና ያደርጋል፣ ምን ያደርጋል? ምንድነው ሐራም እኮ ነው ይሄ ብለህ ብታነሳበት ፍቅረኛዬ ናት። ፍቅረኛዬ ማለት ሱብሃንአላህ ከሱ ውጭ ማንንም ሰው ጋር ግንኙነት አታደርግም ማለት ነው። ኒካህ አስራን አላሰርኩም ግን ለወደፊቱ ኒካህ ለማሰር ሐሳብ አለን ይላል። ይሄ ነው ወርጣው። እነዚህ የምታዩዋቸው ወጣቶች ጠቅላላ ማለት ነው 75% እንደዚህ ነው የተጠቀሙ ያሉት ፍቅረኛ። ሌላ ደግሞ በገንዘብ መታል 30,000 40,000 30,000 ብር ከዚህ በፊት 3,000 ብር አካውንቷ ውስጥ የሌለው ሴት ልጅ 30,000 ሲሰጣት ነገም እሺ ነው የምትለው፣ ከነገ ወዲያም እሺ ነው የምትለው። ለምን 30,000 ነው 40,000 ነው። ስለዚህ ነብዩ አለይሂ ሰላቱ ወሰለም ተናገሩት ሐዲስ ተመልክቱ። ለሁ አጅሩ 50 ሚንኩም ከናንተ የ50 ሰው አጅር ይሰጠዋል ማለት እንግዲህ ይታይህ እንዴት ነው? ምን ቢሰራ ነው? ምን ነገር ሰርቶ ነው 50 የሰሃባ አጅሩ የሚያገኘው? ምክንያቱም ፊትናው በጣም ሰፊ ነው። ዚና ሐላል የተደረገበት ሰዓት ይመጣል። ነብዩ አለይሂ ሰላቱ ወሰለም ምን ዚና ያደርጋሉ አለ يفش فيهم الزنا على زنا يبزعنا على كذا بحالا حتى زنا اسكين يسروا من الله على كذا الراش صالح የሚባለው የተሻለ የሚባለው ይመጣና ምን አለበት እዚህ ሶፍ ለቤት መንገድ ላይ ከምታደርጉት እንዶ ቤቱ ጀርባ ላይ ሆናችሁ ብትፈጽሙት አታድርጉ ሳይሆን በጀርባ ብታደርጉሳ ይነዛክ ያሉ ነብዩ ሰለላሁ ዐለይሂ ወሰለም የተመነ الحي القبر قبر በሚያደርግ ጊዜ ምን ነው የዚህ ቀብር ሰው ባለቤት በሆንኩኝ ብሎ ይመኛል አለ። يصبح مؤمنا ويمسي كافرا ويمسي مؤمنا ويصبح كافرا على النبي عليه الصلاه والسلام قال ويسرعون الى الكفر ይሽቀዳደማሉ አለ ይፈጥናሉ አለ ምን ወደ ኩፍር ወደ መጥፎ ይሽቀዳደማሉ ይፈጥናሉ አለ ነብዩ አለይሂ ሰላቱ ወሰለም። ስለዚህ አኸዋት በጣም ከባድ ነው ነገሩ። እንዴት ነው የሚሆነው? ስለዚህ ይሄን ጉዳይ ኃላፊነት ነው። ኃላፊነቱ የሁሉም ነው። يقول رسول الله كلكم راع وكلكم مسؤول عن رعيته ሁላችሁም ጠባቂዎች ናችሁ፣ ስለምትጠብቁት ተጠያቂዎች ናችሁ። والرجل راع في بيته ومسؤول عن رعيته እያንዳንዱ አባት
ኃላፊነት አለበት። ስለ ቤቱ ደግሞ የውመል ቂያማ ተጠያቂ ነው። ተጠያቂ ነው። ይሄ ነው ባለፈው እያነሳን የነበረው አዩሃ الإخوة والأخوات። ዛሬ ከልጅ ጋር ጓደኛ ነው መሆን ያለብን። ዛሬ ከልጅ ጋር ማኑ ማውራት ነው ያለበት። ይሄ ዲክታቶርነት ማቆም አለብን። ትመጣና ኃይል በቃ ልክ አንተ ቤት ስትገባ ሁሉም ጸጥ ረጭ የሚልበት ማን ነው? በቃ አባት ነኝ። ይሄ የለም። ከልጅ ጋር መጫወት አለብህ። እንዴት ነው? ምንድነው? ልጆች እያስቸገሩሽ ነው ወይ? እንደዚህ እያደረጉ ነው። አንተ ምንድነው የምትፈልገው? የምታስበው ምንድነው? ወንድ ከሆነ ሴት ከሆነች መነጋገር አለብህ። ተውጂህ ያስፈልጋታል። እሷ ምክክር ልታደርግ ይገባል። ማውራት አለብህ ከልጅ ጋር። ወይና አደጋ ነው። ልጅ ጋር ማታወራ ከሆነ የሆነ ፍቅር የሚባል ነገር አለ እዛ ውስጥ ከገባች በኋላ ከዛ በኋላ ምንም የምታመጣው ነገር የለም። መጥፎ ነው ስነ ምግባሩ። ሶላት የማይሰግድ ካፍር ሊሆን ይችላል፣ ንጅስ ሊሆን ይችላል፣ ምን ሊሆን ይችላል፣ አላህን ማያቅ። ከዛ በኋላ ምንም የምታመጣው ነገር የለም። ስለዚህ ከልጅ ጋር መነጋገር አለብህ። አባት ተጠያቂ ነህ። ተርቢያ መስጠት አለብህ።